ብስራተ ገብርኤል አካባቢ 206 ካሬ ላይ ያረፈ ባለ 3 መኝታ አፓርትመንት ቤት ምን እንደሚመስል ኑ ላሳያችሁ። መጀመሪያ እንደገባችሁ የምታገኙት ይሄን የመሰለ ብዙ እንግዶችን ማስተናገድ የሚችል ሰፊ ሳሎን ነው። እንደምታዩት መሬቱን ጥራቱን በጠበቀ ሴራሚክ የተሰራው፣ ላይቶቹ ሁሉም ተሰርተው አልቀዋል እና ደግሞ ከሱ ፊት ለፊት ጥሩ እይታ ያለው ባልከኒ ያለ ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ጥራታቸውን በጠበቁ እቃዎች የተሰራ ኦፕን ኪችን አለ። እንደምታዩት እቃው ጥራቱን የጠበቀ ነው። ከዚህ ኦፕን ኪችን በተጨማሪ ደግሞ ይሄኛው ደግሞ ክሎዝ ኪችን ሲሆን እዚህ ጋር አነስ ያለ በረንዳ አለው። እንደምታዩት ሰፊ ነው። ብዙ ነገሮችን መያዝ ብዙ እቃዎችን መያዝ ይችላል። ከዛ በተጨማሪ ደግሞ እዚህ ጋር ያለች ክፍል አለች። ከፈለጋችሁ እንደ ስቶር፣ እንደ ሰራተኛ መኝታ ቤት አሊያም ደግሞ እንደ ቢሮ መጠቀም ትችላላችሁ። በአጠቃላይ ቤቱ ባለ 3 መኝታ ቤት ሲሆን እያንዳንዱ መኝታ ቤት የራሱ የሆነ ሽንት ቤት አለው። ይሄኛው አንዱ መኝታ ክፍል ነው። እንደ ልጆች ክፍልም አሊያም ደግሞ እንደ እንግዳ ማረፊያ ማድረግ ትችላላችሁ። አሁን ደግሞ የምናየው ማስተር ቤድሩም ይሆናል ማለት ነው። ማስተር ቤድሩሙ ይሄ ነው። በጣም ሰፊ ነው። ድሬሲንጎችን መያዝ ይችላል እና ደግሞ የራሱ የሆነ ቁም ሳጥን አለው። ባለ 6 ተከፋች የሆነ ቁም ሳጥን አለው። እያንዳንዱ እቃዎች ጥራታቸውን በጠበቁ እቃዎች ነው የተሰሩት። ብዛት ላላቸው ልብሶች ይሆናሉ። ጋር ሻንጣ ምናምን ማስቀመጫ፣ ኮንፈርቶችን ማስቀመጫ አለ። ልብስ መስቀያ ያለው በድርዳያ። እዚህ ጋር ደግሞ የማስተር ቤድሩሙ መታጠቢያ ቤት ነው ማለት ነው። ይሄ ደግሞ የማስተር ቤድሩሙ ሽንት ቤት ነው። እንደ ሌሎች ሽንት ቤት አይደለም፣ በጣም ሰፊ ነው። ከፈለጋችሁ ጃኩሲ አይላም ደግሞ ገንዳ ማሰራት ይችላል። ይሄኛው ደግሞ ሶስተኛውና የመጨረሻው መኝታ ክፍል ነው። የራሱ የሆነ አነስ ያለ በረንዳ አለው። ከዛኛው መኝታ ክፍልም ትንሽ ሰፋ ይላል እና ይሄም የራሱ የሆነ ቁም ሳጥን አለው ማለት ነው። ጥራቱን በጠበቀ ዕቃ የተሰራ ቁም ሳጥን አለው። ባለ 5 ተከፋች ነው። እዚህ ጋር ሻንጣችሁን፣ ኮንፈርታችሁን፣ ትርፍ ዕቃችሁን ማስቀመጥ ትችላላችሁ። በእርግጠኝነት እስካሁን የዚህን ቤት ዋጋ በጭንቅላታችሁ እያሰባችሁ ነው። ይሄ ቤት አሁን ገበያ ላይ ወጣ በ35 ሚሊዮን ብር ብቻ ነው። ይሄን ቤት መግዛት ከፈለጋችሁ እታች ስልክ አለ፣ መደወል ብቻ።